ወንድ መሆን በድምጽ መጮህ አይደለም፣ በጡንቻ መገናኘት አይደለም፣ ሰዎችን መፍራት አይደለም። ወንድ መሆን ኃላፊነትን መሸከም ነው። ኃላፊነትን ውሰድ። ምክንያት አትፈልግ። ሰዎችን አትክሰስ። ሁኔታን አትጥላ። እውነተኛ ወንድ እኔ ነኝ ይላል። ችግር ቢመጣ ይቆማል። መፍትሄ ይፈልጋል። ስሜትን ተቆጣጠር። መቆጣጠር ቀላል ነው። መማታት ቀላል ነው። መጮ ቀላል ነው። ግን ራስን መቆጣጠር ይህ ኃይል ነው። እውነተኛ ወንድ በቁጣ አይመራም፣ በአእምሮ ይመራል። ቃልን ጠብቅ። አንድ ቃል ከተናገርክ ይህ ቃል ክብር ነው። ዛሬ ብዙ ሰዎች ቃል ይሰጣሉ ግን አይፈጽሙም። እውነተኛ ወንድ እስኪሞት ድረስ ቃሉን ይጠብቃል። ስራ አትፍራ። ድካምን አትሽሽ። ስራ አትጥላ። ችግርን አትሽሽ። ወንድ መሆን በጨለማ ስራ ማድረግ ነው። ሰዎች ሳዩክ ከዚያ በኋላ ውጤት ይናገራል። ክብር ስጥ። ሴቶችን አክብር። ቤተሰብን አክብር። ራስህን አክብር። ክብር የሌለው ወንድ አይደለም። እውነተኛ ወንድ በጥሩ ባህሪ ይታወቃል። ተማርና እድገት ፈልግ። ዛሬ ካለበት ነገር በላይ ሁን። የእውነተኛ ወንድ ጠላት ስንፍና ነው። አንተ የተሻልክ ነህ። ተማር። አዲስ ነገርን ፈልግ። ወንድ መሆን ከሌሎች በላይ መሆን አይደለም፣ ራስን ማሸነፍ ነው። ፍርሃትን ማሸነፍ ነው። ስንፍናን ማሸነፍ ነው። ችግርን ፊት ለፊት መቆም ነው። እውነተኛ ወንድ በድምፁ አይታወቅም፣ በተግባሩ ይታወቃል። ዛሬ ወንድ ሁን።